ينيود عايزوش وندمي عايزوش أطلقش እንዳታለቅሽ በጣም ተሰቃየሁ ወንድሜ عايزوش ወንድሜ عايزوش أطلقش እባክህን ፍታኝ ወንድሜ እሺ ፈታሻለሁ ينيود ገና ነሽ ግን አይደል ወንድሜ ተሰቃየሁብህ عايزوش ተሰቃየሁ ፍታላት ወንድሜ عايزوش ወንድሜ ምነው ይሄ ተረገመ መታች ነበር አይደል ነው መቶሻል ንገሪኝ እና ታዲያ ንገሪኝ ከዛ በላይ ነው ምንድነው ንገሪኝ አታስጨንቅኝ እኔ ከዛ በላይ ነው ሲጫወትብኝ የነበረው ደፍሮኛል አዎ አለቀውም መቼም ይቀራሉ መቼም እገለዋለሁ አይ ወንድሜ አሁንም አረፍዷል ቆየት አግኝታ ነው የምትገለው እስካሁን ከሀገር ወጥቷል እሱ የትም አባቱ አያመልጥም ያንን እርጉም ይዘነዋል እሺ ከኛ ማንም አያመልጥም ምን ያተን ከዚህ ይዛችሁታል እናንተ ጋር ነው አይዞሽ እንባሽ በከንቱ ፈሶ አይቀርምሽ እንበቀለዋለን አይዞሽ ሰላም ጤና ይስጥልን የካይትራማ ተከታታዮች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንዴት ናችሁ ቆያችሁ እኔ ደህና ነኝ እግዚአብሔር ይመስገን እንግዲህ እዚህ ላይ የማህሌትን አጋች ይዘውታል ማለት ነው እነ ሚኪያስ አሁን ላይ እነ ሚኪያስም እንግዲህ እሱነን በማገት እንግዲህ መልሰው በማህሌት ፈንታ እሱነን ይዘውታል ማለት ነው ይዘውም እንግዲህ እየመቱት ነው ማለት ነው እየገረፉት ነው አሁን ላይ ተከስተና ሚኪያስ እንግዲህ አሁን ላይ ይዘውታል ማለት ነው እንግዲህ አሁን ማህሌት የምትለቀቅበት ሰዓት ደርሷል ማለት ነው እንግዲህ እሱም ደግሞ ማህሌትን አታገኟትም እያለ እንዲህ እየመቱትም ቢሆን እንኳን ማህሌትን እንደ አታገኟትም እያለ እንግዲህ እየዛተ ነው ማለት ነው እንደዚህ ተይዞም በእነሱ ቁጥጥር ሆኖም እንኳን ትንሽ ሸም እንኳን አልያዘውም ማለት ነው እንግዲህ እነተከስተም እንግዲህ እሱን መግረፉን ተያይዘውታል ማለት ነው እሱም ደግሞ እንግዲህ እናንተ እስኪደክማችሁ ድረስ እኔ እችላችኋለሁኝ እኔ ችግር የለም እያለ ነው ማለት ነው ነገር ግን ተከስተን አንተ አሽቃባጭ ነህ አትረባም ምናምን እያለ እንግዲህ አሁንም ዛቻውን አልተውም ማለት ነው ነገር ግን ተከስተ የፈለገ ነገር ቢገርፍ ያን ያህል የሚያሳመም ዱላም አይደለም የሚመታው ነገር ግን ምንም አቅሙ ያን ያህል ፓወር ያለው ልጅ አይደለም ተከስተ የሚያስቅ ልጅ ነው ማለት ነው እንግዲህ የማህሌት አጋችም ሁሉን ነገር አሁን ተቋቁሞታል ምክንያቱም ከሰራው ስራ አንፃር የሚገባውን እጁን ነውና እያገኘ ያለው እንግዲህ ያንን ነገር ተቋቁሞ እያሳለፈ ነው ማለት ነው እንግዲህ ማህሌትም እዚህ ጋር ገና አልተለቀቀችም ነገር ግን ልትለቀቅ ነው ማለት ነው አሁን መፈቻዋ መለቀቂዋ ደርሷን የሚያሳዝነው ግን አሁን ላይ እሱ ስለተያዘ እሱን መልሰው ስላገቱት የማህሌትን አጋች ስላገቱት እሷ ግን ብቻዋን ባዶ ቤት እንግዲህ እያለቀሰችና እያዘነች እንደታገተች ናት ማለት ነው አልወጣችም ከታገተችበት ይህንንም ደግሞ እንግዲህ ፈጣሪ ቀናለው እያለች እንግዲህ ፈጣሪዋን እያመሰገነች የደረሰባትን ነገር በተስፋና በጸጋ ተቀብላለች ማለት ነው እንግዲህ ማህሌትም አሁን መፈቻዋ እየደረሰ ነው ማለት ነው እዚህ ላይ ደግሞ ርብቃ በብሩክ ፍቅር እየተሰቃየች ያለች ልጅ ናት ማለት ነው እንግዲህ አመመኝ በማለት እንግዲህ ታማለች እንዲሁም ብሩክ ነው እየተንከባከባት ያለ ማለት ነው መድኃኒት እያመጣ ምን እያለ እየተንከባከባት ነው ማለት ነው ነገር ግን እሷ ክኒን እንቺ እያለ ክኒን ላውጣት እንዲሁም ደግሞ ሊንከባከባት ሲል እሷ ግን አንተ ነህ በሽታዬ አንተ ነህ በአንተ ምክንያት ነው እንዲህ የታመምኩት አንተ ለኔ አታዝንልኝም እያለ ነው እንግዲህ እሷ የምትፈልገው ነገር ምንድነው እንዲረዳት በፍቅር እንዲረዳት ትፈልጋለች
እሱ ግን ልዕልትን ነው የሚወደው ማለት ነው። ልዕልት ጋር ነው ፍቅር የጀመረው። እሷ ግን ርብቃ ግን ብሩክን በፍቅር ትወደዋለች ማለት ነው። ብሩክ ግን እሷን አይፈልጋትም ማለት ነው። እንዲሁም አንቺ ስለ ጤናሽ ነው እንጂ ስለ ሌላ ነገር አትስቢ አሁን ላይ እያለት ነው ማለት ነው። ወንድሽ እንግዲህ እኛ ብንፈልግ ሴቶች የሚፈለገ ቢያፈቅሩ ወንድ ልጅ ካላፈቀረ መቼም ምንም ነገር የማይሆን ነገር ነው። ሴት ልጅ የሚያፈቅራትን የምታፈቅረውን ብቻ ሳይሆን የሚያፈቅራትን ነው ትኩረት ማድረግ ያለባት። ለእኛ ለሴቶች የሚንከባከበንም ሆነ ለእኛ መልካም የሚሆንልን የሚወደን ሰው ነው እንጂ እኛ የወደድነው ሰው አይደለም ማለት ነው። ሴት ልጅ ብታፈቅርም ወንድ ሲያፈቅር ነው ጥሩ ማለት ነው። እዚህ ላይም እንግዲህ ልዕልት ነው ያሸነፈች። እንግዲህ ልዕልት ነው እሱ ትኩረት እያደረገ ያለው ወደ ልዕልት ጋ ነው። ግን እዚህ ላይ ርብቃ ራሷን እየጎዳች ነው ያለችው። እንግዲህ እሷም ልዕልትም ርብቃም እንግዲህ እኔ በሽታ ያንተ ነህ፣ መድኃኒት መውሰዱ ለእኔ ጥቅም የለውም ነው እያለች ያለችው። ምክንያቱም በሽታ ያንተ ነህ፣ እኔ አንተን ነው አንተ ከተረዳኸኝ እኔ እድናለሁ ማለት ነው፣ በአጭር አማርኛ ማለት ነው። እንግዲህ በስንት ልመናና በስንት ጭቅጭቅም መድኃኒቱን ብሩክ ሊያውጣት ችሏን ማለት ነው። አሁን ላይ ምንም በፍቅር ባይረዳትም ነገር ግን ከጎኗ ሆኖ እያገዛት ያለ ሰው ነው ማለት ነው። እንግዲህ እሷም ደግሞ ራሷን ለመጉዳት እንደምትፈልግና ራሷን መጉዳት እንደምትፈልግ ትነግረዋለች ማለት ነው። እንግዲህ ከሱ ውጭም ሌላ መድኃኒትም እንደሌላት እንዲሁም ደግሞ እሷ በቅርቡ ህይወቷን እንደምታጣም እየነገረችው ነው ማለት ነው። ይሄ ንግግሩ እንግዲህ ብሩክን በጣም አናዶታል። ምክንያቱም ይሄንን ነገር ለምን እንዲህ ልታስብ እንደቻለች ይሄ ነገር ስህተት እንደሆነ ነው ብሩክ የሚናገረው ማለት ነው። እንግዲህ ብሩክ በጣም እሱ የማይፈልገውን ግዴታ የማይፈልገውን ነገር ነው እያስገደደችው ያለችው። እንግዲህ ብሩክም እኔ አንቺ እንደዚህ የምትይ ከሆነ እኔ እያበድኩ ነው እያላት ነው ማለት ነው። እሷ ግን አንተ ደስተኛ ሆነ ኑር፣ እኔ ግን እገላገላለሁ እያለች እንዲሁም ደግሞ በቃ በሱ ፍቅር እየተጎዳች ስለሆነ ከዚህ ከምትሰቃየው እሷ ራሷን ጎርታ ከሱ ርቃ ከልዕልት ጋር ደስተኛ ሆኖ መኖር እንዳለበት ነው እየነገረችው ያለው። እንግዲህ ብሩክም እህትና ወንድም ሆኖ መኖር እንዳለባቸው እየነገራት ነው ማለት ነው። እሷ ግን ምንም የምትችለው አትችልም። እንደዚህ አይነት ነገር በፍቅር ብቻ ነው እሷ እሱን የምትፈልገው ማለት ነው። ነገር ግን በፍቅር ካልሆነ አንድ ሰው ካላፈቀረን በእህትና በወንድም እንኳን ከጎናችን ከሆነ ይህ በቂ ነው ማለት ነው። እንግዲህ ብሩክን ይሄ ነው እያደረገ ያለው። ፍቅረኛ ልክ ሌላ ነገር እንትን ከማለት ውጭ ፍቅረኛ የሚያደርገውን ነገር ነው እንግዲህ እየተንከባከባት ነው፣ ከጎኗ ሆኗል። ማንም የማያደርገውን ነገር ከወንድም በላይ እየሆነላት ነው ማለት ነው፣ እየተረዳት ነው። ነገር ግን በፍቅር ሌላ ህይወት ስላለው ይህን ነገር መረዳት አልቻለም ማለት ነው። እንግዲህ ርብቃም ይህን ነገር ልትረዳው አልቻለችም። አንዳንድ እሷን መረዳት አለባት ማለት ነው። ነገር ግን አሁን ብሩክም እንግዲህ ከዚህ በላይ ምንም ነገር ማውራት እንደሌለባትና ይሄ የተሳሳተ እንደሆነ እንዲሁም እሷ ደግሞ እሷ ብትሞት ከእሷ ቀብር ላይ አምሮብህ ቁም፣ ምክንያቱም በህይወት እያለህ እየተረዳኝ አይደለም እያለች ሌላ ማስፈራሪያ ነው እንግዲህ እያደረገችበት ያለው። ምንም ብታስፈራራ እንግዲህ አንድ ሰው ካልወደደ አልወደደም ነው እንግዲህ። ብዙ የምናገኘው ትምህርት አለ። ይህንንም እንኳን እያለችው ምክንያቱም ሌላ ህይወት ካለው እንግዲህ ለእሷ ብሎ ችኝቱን ህይወቷን ጀምሯል። ህይወት የጀመራትን ሴት እንግዲህ ለእሷ ብሎ ሊተዋት አይችልም፣ ሊተውላት አይችልም። እሷ ይህን መረዳት አለባት ማለት ነው። ነገር ግን እንግዲህ እንደዚህ እንሆናለሁኝ አንተ ከኔ መቃብር እንዳትቆም እያለች ነው ማለት ነው። እንግዲህ ብሩክም ደግሞ ይሄ ነገር አልፈቅድልሽም፣ አንቺ በህይወት እንድትኖሪ ነው የምፈልገው እያላት ነው ማለት ነው። እንግዲህ እዚህ ላይ ህይወቱን እየጠበጠችው ስለሆነ እሱ ግን ብሩክ ግን ይህንን ነገር እሷ ህይወቷን ከምትጎዳ ይህን ነገር በቃ ምርጫው አድርጎታል። እየተበጠበጠን ቢሆን ቢኖር ነው የሚፈልገው ማለት ነው። እንግዲህ ተወዳጆች ቪዲዮን አይታችሁ ከወደዳችሁት ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ